አንተ በእኛ ልጆች ላይ ልትሸና ማለት ኤሎን ማስክ ተጸዳዳህብን እኮ ጊዮርክ ጊዝ ገብረ ሚካኤል and ራሄል and okay ስማ በዋሽንግተን ፋሚሊ ላይ አንተ ቁጭ ብለህ ልትጸዳዳብን አንተ ጥንባው ስላንደር በአሜሪካ ላይ አንተ ስደተኛ መጀመሪያ ለምን ሄደ ወደ ሳውዝ አፍሪካ ተቀመጥ ስደተኛ መሆንህን እወቀው ሌሎቹን ለመንካት ስትነሳ ያንተ ስደተኛ ኬዝ ይመጣል ኤሎን ማስክ 35 ብር ልስጥ 35 ብር ቸግሮ እንደነበር አስተዋሳለሁ ኤሎን ማስክ 4 ቁጥር ትሰጠኛለህ ያን ያህል ማወቄን ከገባ አፍን ቆልፍ 4 ቁጥር ልጫት ስማ ብዙ ነገሮች እመጣለሁ ኤሎን ማስክ የመጨረሻ ምነግርህ ማሽን ላይ መንፈስ ይለጠፋል ካልክ የመሞቻችሁ ቀን ነው እናንተ እግዚአብሔርን ኢየሱስን ከመናቃችሁ አልፋችሁ እናንተ ፈጠራችሁት ማሽን ሚለጠፍ መንፈስ ያለ መሰላችሁ በምሳችንና በስጋችን አፍሪካውያንን ስትጎረጉሩ ታገስናችሁ አየህ አሁን ደግሞ በማሽንህን ማሰልጠኛ ልታረገን ነበር በማሽን ውስጥ እኔንም ልጄንም ባንተ ማሽን የመበልጸጊያ ልታረገን ወንድሜ ይሄ ሁሉ ተንጠራራህ እኮ እስካሁን ብሉ ዲኤንኤ ያላችሁ ዲኤንኤ እንደ ቫምፓየር ስጠባ ነበርክ ብሉ ደም በታች በኩል የብሉ ደም ሳክ ታረጋለህ በላይ በኩል የሴት እምስ ትጎረጉራለህ በዛ ዞር ብለህ አይን ትጎረጉራለህ የልጄን አይን የልጄን እግር በዚህ ዞር ብለህ ደግሞ የሚካኤል ብልት ያምራል በዛ ዞር ብለህ ደግሞ ኢየሱስ ከሷ ጋር ወሲብ አርጓል ትለኛለህ አንተ ኢየሱስ ክርስቶስን ያዋረድክ ሰይጣን ስለኔ ታባታ ቃል ኢየሱስ ክርስቶስ ወሲብ ያደርጋል ብለ ማለት እኮ መሰለኝ ከሷ ጋር ዲቫይን ወይና ምን አላት ብሉ ብለዳላት ምትለኝ አንተ እኮ ሰይጣን ብትሆን እኮ ነው ኢየሱስ ጋር ደረስከው ወንድሜ ኢየሱስ እንዳንተ ግብረ ሰዶም ይመስልሃል እንዴ የተላህ በጣሻም ከዚህ በኋላ ጊዜ የለም ምመጣው አፌን መከፍትበት ሰዓት ግን ጭንቅላትን አፈነደዋል በንግግር ብቻ ምክንያቱም